እንዴት ናችሁ? እንደምን ሰነበታችሁ? ብዙ ጊዜ የሚታየን የጎደለን አይደለም። የጎደለን በቤታችን የጎደለን ይታየናል፣ በስራችን የጎደለን ይታየናል፣ በልጅ አስተዳደጋችን፣ ባለንበት የትምህርት ደረጃ፣ የገንዘብ መጠን፣ የኑሮ ሁኔታ ሁልጊዜ የሚታየን የጎደለው ነገር ነው። የሞላው ነገር አይታየንም። ከዛ ደግሞ እንሰማለን በጎደለው ነገር የጎደለውን ብቻ አትዩ፣ የሞላውን ያላችሁን ነገር አይታችሁ አመስግን ደግሞ እንባላለን። እሱም ደግሞ ይከብደናል። ከርቀት እንደዚሁ ከምንሰማው ወይ ደግሞ ይሄ ነገር እኮ እንደው ምናምን ብለን ከምንለው ይልቅ አጠገባችን ጎሎበት ያመሰገነ ሰው ስናገኝ፣ ጎሎበት ደስተኛ የሆነ ሰው ስናገኝ፣ ልክ እንደኛ የሆነ ትግል የሚታገል ሰው ስናገኝ እንዴት እንደሚያበረታ ታውቃላችሁ አይደለ? እንደ እናት ደግሞ እንደዚህ አይነት ነገሮች በጣም በጣም ያስፈልጉናል። እርስ በርስ የምንተጋገዝበት ነገር፣ አብረን የምንሰራበት ነገር በጣም ብዙ ያስፈልገናል። የእኔ እናትነትና የጓደኛዬ እናትነት ይለያያል። ከእሷ የማገኘው በጣም ብዙ ቁም ነገር ይኖራል። እሷ ደግሞ ከኔ የምታገኘው በጣም ብዙ ቁም ነገር ይኖራል። ይህን እድል መፍጠር የምች ቤት ስራ ነው እና ታህሳስ 18 የተዘጋጀውን የቤቶችና ደጆች ኢቨንት ለመካፈል ኢቨንቱ ላይ ደግሞ ብታገኟቸው፣ ቁጭ ብላችሁ ብታወሯቸው፣ ብታማክሯቸው እና ደግሞ የእነሱን የህይወት ተሞክሮ አይን ላይን እየተያያችሁ ብታወሯቸው የምትመርጧቸውን እናቶች ስም ጻፉልን ብለን ነበር እና ከተጻፉት ሰዎች መካከል ዶክተር ሰላምና ትዕግስት ዋልተ ንጉስ ይገኙበታል። በተደጋጋሚ የተጠቀሱት ሌሎችም እናቶች ተጠቅሰዋል። የትዳር አጋሩን ሚስቱን የጻፈልን ሰው አለ። እናቶቻችሁን የጻፋችሁልን ሰዎች አላችሁ። በብዛት ግን ስማችሁ ተደጋግሞ የተጻፈው ግን ትዕግስት ዋልተ ንጉስና ዶክተር ሰላም ናቸው። ሀይሪያ አንድ ቦታ ላይ ተጽፋለች እና ደግሞ እኔንም እንደዚሁ የጠቆማችሁ ሰዎች አላችሁ እና ትሉ ዶክተር ሰላም ብላችሁ ጻፉልን፣ ትዕግስት የምትሉም ትዕግስት ብላችሁ ጻፉልን። በነገራችን ላይ በዕለቱ ትዕግስት እዚህ ሀገር እንደሌለች ሰምቻለሁ። ከመጣች እንጋብዛታለን፣ ዶክተር ሰላምንም እናናግራታለን። ቀድመንም እናሳውቃቸዋለን ማን እንደሚገኝ ማለት ነው። እና ስለጻፋችሁልን ስለጠቆማችሁን እጅግ አድርገን ነው የምናመሰግነው። በጣም በጣም ቆንጆ ኢቨንት ነው እያዘጋጀን ያለ ነው። እዚህ ላይ አብራችሁ ልትሰሩ የምትፈልጉ ሰዎች በ0911 64 64 41 ወይም ደግሞ በ0961 07 10 07 ልትደውሉ ትችላላችሁ። ለፕሮዳክታችሁን የምታስተዋውቁበት ሰርቪሳችሁን የምታስተዋውቁበትም ደግሞ ቴብል ተዘጋጅቶላቸዋል። እሱን ዋጋውን ማወቅ ከፈልጋችሁ ኢንቦክስ አድርጉልኝ። ይዛችሁ መምጣትና ስራዎቻችሁን ማስተዋወቅ እንዲሁም መሸጥ እንዲሁም ኔትወርክ ማድረግ ትችላላችሁ። መልካም ቀን ይሁንላችሁ።